ቆይ አንዴ እንዴ ምሳሌ ከፍቼ ላሳየህ ነው ከፈለክ ላሳየህ። አልተግባባንም። አይ እሱ እንትኑና ቪዲዮ ከፍቻለሁ ይታያል። ቪዲዮ ከፍቻለሁ ይታያል። ቪዲዮ ይታያል የከፈትኩት። አይ ቪዲዮ አይታይም፣ ጥቁር ነው፣ ብላክ ነው። ምንድነው? ቆይ ምን ሆነ? የኔ እንትን ጋቢ ምንድነው? ድጋሚ ገባ። ወጥቼ ልግባ እስኪ። እሺ ያው ግን ጌቹ ኢብሮ እስኪመጣ ድረስ ወላሂ ይሄን ነገር በደንብ አስብበት። እሺ አይ ለዛሬ እንደውም ከነስ ጀመር ተውኝ በቃ ለዛሬ ይሄንን ጥያቄ ማስጀ ብለን አነሳ ወላሂ ልጅቱ ራሱ ደንግጣ በስመ አብ ላይ ወጣች። በቃ በስመ አብ አንተ ምንድን የምታወራ ብላ ወጣች ልጅቱ። እኔም አይ አላውቀውም፣ እውቀት የሌለኝ ነገር አላወራበትም ስለሆነ አሁን ይታያል። እሺ ጥሩ ጌቾ፣ ይሄ ፔን ይታያል። ይሄ ሳምሰንግ ፔን ይታያል። አይ ወደቀ አይደለ? ወደቀ። አነሳሁትና እንደገና እንዳይወድቅ ያስኩት ካልኩኝ ማለት ነው። ምን ማለት ነው? እንዳይወድቅ ያስኩት። አዎ እንደገና እንዳይወድቅ ያስኩት። በደንብ ያስኩት። ሊወድቅ ነበረ እንዳይወድቅ ያስኩት ማለት ነው። እንደገና የሚለው ምንድን ነው ትርጉሙ እዚህ ጋር? እንደገና እንደዚህ ነበረ ወድቋላ ወይስ ኳ የሚል ድምፅ ከሌላ አሰማም? ይኸው ሰማዋ። ከዛ እንደገና እንዳይወድቅ ሰዓቱን ያስኩት። ምን ማለት ነው? እንደገና ማለት ነው ሊወድቅ ነበር፣ ያው እንዳይወድቅ አደረኩት ማለት ነው። ኧረ ቢስሚላሂ ራህማን ራሂም። ኧረ ቆይ ኧረ እባክህ ይታያላ። ይሄ ድምፅ አይሰማም? እንደዚህ ይሄ ድምፅ አይሰማም? እንደገና እንዳይወድቅ ያስኩት ሰዓቱን። እንደገና እንዳይወድቅ ሄደ እንዴ? እንዴት ነው የሚረዳው ሰው? በኋላ አይ ይብሮ ግን ስልክ አጂብ ነው። ብቻ እንግዲህ የሚበሰብስ ከሆነ ደግሞ ሌላ ጥያቄ ሊያስነሳ ነው። እኔ ግን ዋና ፖይንት ያደረኩት መሰለህ፣ ዋና ፖይንት ያደረኩት የሚያመልኩት እግዚአብሔር አካል እንዳለው ወንድ ልጅ እንደሆነ እና እድሜው 33 እንደሆነ እንዲያውቁ ፈልጌ ነው። በቃ ይሄን ነበር የፈለኩት። ሲቀጥል ይብሮ አንድ ጠይቀል ይገ ታፍ የሚለውን ልጅ ታስገቡታላችሁ። እሺ እሺ ጠይቀኝ ነው። በአፌ ገባ በዩቲዩብ በሚወጣል ወደ አፌ የሚገባ ሁሉ ወደ ሆድ አልፎ ወደ ዳር እንዲጣል አትመለከቱም? ምን ይላል ነጋሪው? ኢየሱስ ስለዚህ በአፌ ገባ ይወጣል። እሺ ተስማማን። ኢየሱስ ከማድረጉ በፊት ማለት ነው በልቶ ነበር አልበላም? ቀላል በልቷል። የተጠበሰ አሳ፣ የማር ወለላ። ስለዚህ ኢየሱስ ከሞት ከተነሳ በኋላ ምን በላ? ድገመው። የማር ወለላ፣ የተጠበሰ አሳ በልቷል ማለት ነው። ከዛ በኋላ ምናደረገ? ከበላ በኋላ ከዛ በኋላ ወደ አፍ የሚገባው ሁሉ ወደ ሆድ አልፎ ወደ ዳር ሊጣጣል ለማለት ነው። እሺ ኢየሱስ በላ። ኢየሱስ ከሞት ተነሳ በላ። ከዛ ወዴት ሄደ? ከሞት ከተነሳ በኋላ ወደ ሰማይ ሄደ። ወደ ሰማይ አረገ። ወደ ሰማይ ሄደ ንግበል አይደለ? ስለዚህ ሰማይ ላይ ራሱ ለምን በአፊ ኢየሱስ በአፊ ገባ በሆድ አልፎ በዳሪ መልክ ይወጣል ካለ ኢየሱስ ደግሞ ወደ ሰማይ ከማድረጉ በፊት ከበላ which means ክርስቲያኖች አሁን የሚያመልኩት አምላክ ሰማይ ካደረገ በኋላ ራሱ ይጠቀም ነበር ማለት ለምን በልቷል። ኦልሬዲ ማርና ኢየሱስ ከሞት ከተነሳ በኋላ ማርና የተጠበሰ አሳ በልቷል። ማር በልቷል። ማሩ መቼ ወጣ ነው? ምድር ላይ ወጥቷል። ምድር ላይ ወጥቶ እኮ ሄደ። እሺ በቃ ችግር የለውም። ምድር ላይ ወጥቷል ትላለህ፣ ግን አልወጣም። ከበላ በኋላ ኦልሞስት ወደ ሰማይ ነው ያደረገው። ኦኬ ስለዚህ ክርስቲያኖች የሚያመልኩት አምላክ እንደዚህ ነው ማለት ነው። ቆይ አንድ ነገር አለ። ምናልባት እነዚህ ነገሮች ታውቃቸዋለህ። ይሄ መጽሐፍ ተመልከት፣ ዘ ሂውማን ማይክሮባዮም ይላል እና መጽሐፉ በጣም የሚገርም እንትን መጽሐፍ ነው እና እነዚህን ታውቃቸዋለህ። እነዚህ ምንድን ናቸው? እኔ ውስጥ ተመልከቱ በደንብ እሺ ጋይስ። የሰው ልጅ ሁሉ ውስጥ የሚገኝ ነው። ኢን ሪተርን ማይክሮብስ have come to depend on humans for food and a protected place to live አለ። ሲጀመር ሚቹዋል ላይፍ ነው ከኛ ጋር የሚኖሩት እነዚህ ነገሮች
ሌላ ህይወት ናቸው ታውቃለህ። እነዚህ ማይክሮብስ የሚባሉት ሌላ ራሳቸውን የቻሉ ህይወቶች ናቸው። ግን ከሰው ጋር አንድ ላይ ተደባልቀው ነው የሚኖሩት። ይምሩ ሲመለክ የሚመለከው ኢየሱስ ብቻ ሳይሆን ሌላ ህይወትም ይመለካል። አንድ ሌላ ደግሞ የታለ መሰለህ እዚሁ መጽሐፍ ሌላ መጽሐፍ ላይ ደግሞ አይ ኮንቴን መልቲቲዩድስ ምናምን የሚል መጽሐፍ ነው። ይሄም ዲስ ማይክሮስኮፒክ ማን ነው ኮምፓኒየንስ ስካት አወር ኦርጋንስ ፕሮቴክት አስ ፍሮም ዲዚዝስ አለ። ከበሽታ ይከላከሉናል። ጋይድ አወር ቢሄቪየርስ ኤንድ ቦምባርድ አስ ዊዝ ዜር ጂንስ አለ። they are also hold the key to understanding all life on earth አለ። እና ፓራሳይት ናቸው። በቃ ከኛ መለየት የማይችሉ ናቸው። መቼም የማይችሉ ናቸው። እና በቃ እነዚህ ነገሮች ህይወት አላቸው። ከሰው ጋር ነው የሚኖሩት። ስለዚህ ኢየሱስን ስታመልክ ይቅርታ አድርግልኝና ኢምሩ ስጋውና ጸጉሩ ብብቱ ምናምን ያልከው ብቻ አይደለም። እነዚህ ማይክሮ ኦርጋኒዝምሶች፣ ባክቴሪያ፣ ጀርሞች ምናምን አንድ ላይ ይመለካሉ። ይህን ልልህ ፈልጌ ነው ኢምሩ። በዚህ አጋጣሚ ውስጥ እንሉት አይደለም። ምን አልከኝ? እነዚህ ሁሉ ኢየሱስ ውስጥ አሉ ሁሉም ሰው። ምክንያቱም በነገር ሁሉ እንደኛ ምን ያለ ሆነ አለ ስለቆያ እንዴ ወይ እነዚህ ሁሉ ኢየሱስ ውስጥ ካሉ ቃል ስጋ ከሆነ which means እነዚህም አምላኩ ነው። ባክቴሪያ ጀርም አምላክ ማለት ነው። ሱብሃንአላህ። ጀርሙ ራሱ ኢየሱስ ውስጥ ነው ያለው። ባክቴሪያዎችም እንዲሁም ደግሞ ቀይ ደም ሴል፣ ነጭ ደም ሴል ባውት እነሱ ኢየሱስ ውስጥ ነው ያሉት። የእሱ አካል ናቸው። ኦኬ። ስለዚህ እነሱ ኢየሱስ አምላክ ከሆነ ኢየሱስ አምላክ ነው ሲባል ከጥፍር ጀምሮ እስከ አናቱ ድረስ አምላክ የሚባል ከሆነ which means እነዚህም አምላክ ሆነዋል። በዚህ ቃል ስጋ ሆነ ብቻ ሳይሆን ቃል አይደለም ፓራሳይት፣ ሴል እንዲሁም ኦርጋኖች አምላክ ሆነ የተባለ ያለው ማለት ነው። ስለዚህ በጣም ብዙ ናቸው። ከሁለት ዓመት በኋላ ጀርሚዮክሶሎጂ የሚባል ጥናት ይመጣል። ጀርሚዮክሶሎጂ የሚባል ጥናት ከሁለት ዓመት በኋላ። ስለዚህ ጀርም አምላካዊ አይደለም፣ እንወያይበታለን። ግን ኢየሱስ ላይ ካሉ እኔ አምላካቸው ብዬ ነው የማስበው በእነሱ አስተሳሰብ ማለት ነው። ኦፍኮርስ ወላሂ ምንም ጥያቄ የለውም። ወላሂ ይምራል፣ ምንም ጥያቄ የለውም። ባክቴሪያዎቹ አምላክ ናቸው ሲጀመር። እኔም ለዛ ነው እዚህ ጋር ያመጣሁት። ሰው ይመለካሉ፣ አብረው አምላክ ናቸው። እነዚህ ቃል ስጋን ተዋህደዋል፣ ቃል ስጋን ተዋህደዋል። ስለዚህ ስጋ የሚባለው ነገር ያው እዚህ ውስጥ ስላለ ግዴታ ነው መዋህዱ አይቀርም። እና በጣም የሚያሳዝነው። ስለዚህ ዛሬ ጀርም አምላክ የሚል ነገር ነው የምናወራው። ይምሩ ጌታ በዛ ይሸደር ኢብሮ እና ጠይቀው እስኪ ጥያቄ መልሰዋል አይመልሰውም? ጌታፍ እየተማረ ያለ ሰው ነው ይምሩዬ። መግባት ሲፈልግ ጥያቄ ምናምን ሲፈልግ አስተናግዶች ነው። ችግር የለውም። ግን አትሊስት ለክርስቶስ የገባኝን ነገር ልንገራችሁ እና ምንድነው ዋና የእናንተ ጥያቄ እና ምን ለማለት ለማስተማር ፈልጋችሁ? ኢብሮ ትፈቅድልኛለህ? አዎ እንዴ በደንብ ጥያቄ መሰለህ። ስላሴ አስተምሮ ስንት አካል አሉ? ኦኬ እኔ ማለት በመጽሐፍ ቅዱስም ለማየት ሞክሬያለሁ። እግዚአብሔር አንድ ነው። በክርስትና አስተምሮ ስንት አለ? በሃይማኖትና በክርስትና እኔ አሁን ክርስቲያን የሚባል ነገርም እኮ መጽሐፍ ቅዱስ ላይ ክርስቲያን ተብለው ተጠሩ ነው እንጂ የሚለው ክርስቲያን የሚባል ሃይማኖት የለም። ትክክል። ስለዚህ ዘካኛ ምትል ይሄ ነው። እኛ ጋር አንድ ግን በእነሱ ሃይማኖታቸው መሰለኝ። ኦኬ አሁን አሁን ለምሳሌ እኔ የማላምንባቸውን ነገሮች ዲፌንድ አላደርግም። ነገር ግን ክርስቶስን እንዴት ታምናለህ ብትለኝና ብመልስልህ ይሻላል። እሱ ይሻላል። እሺ ክርስቶስ አምላክ አይደለም። አሁን ምክንያቱም እኔም መሰለህ እንዳላሰልምባችሁ ብዬ ነው። ብዙ ክርስቲያኖች ከስር ስላሉ እኔም ተባብሬ ከእናንተ ጋር እንዳላሰልም ብዬ ነው። ሁሉም ይሰልማል። እንዳላሰልም አክቹዋሊ አይሰልሙም። ግን ምንድነው መሰለህ እንደዚህ እንየው። ኦኬ እግዚአብሔር አንድ ነው። እሱም አንድ ነው። ያህዌ ይባላል። እናንተም ታውቁታላችሁ። አንድ አምላክ ነው። ሶስት የለም። ግን እግዚአብሔር ለሰው ልጅ ራሱን ሪቪል ያደረገበት ለሰው ልጅ ራሱን የገለጠበት መንገድ እንደ ፍቃዱ ሆኖ ሳለ በእስልምና ምናልባት ራሱን የገለጠበት የተለየ ሊሆን ይችላል። ግን በክርስትና ውስጥ ለሰው ልጅ ራሱን የገለጠበት በሁለት መንገድ ነው።
ግን እሱን ከማውራቴ በፊት እንደ አስተማሪ እንዳልሆንባችሁን እየተማርኩ ነው። ያው ኢብሮ ስለሚያገኝ ግን የኔን ብሊፍ ሲስተም እየነገርኳችሁ ስለሆነ ለእናንተ መረዳት ከሆነ ብዬ ነው። ምክንያቱም አንዳንድ ጊዜ ሳናቅ ኃጢአት እንዳንናገር እና የውመል ቂያማ ጊዜን ተጠይቀን ወደ ፍርድ እንዳንገባ ነው። ለዛ ነው እና ምክንያቱም የተከበረ ስፍራ እንዳለው ኢየሱስ ክርስቶስ በመጽሐፋችሁ ላይ አለ ቁርአን ላይ እና አንዳንድ ጊዜ እነሱን ፕሮቮክ ለማድረግ የሆነ ነገር ስትናገሩ የውመል ቂያማ እንዳትገቡ ብዬ ነው። እና ይኸውልህ ይሰማል አንድ አዳምጠኝ። የሆነ ሰው ድምፅ አለ። እስቲ እንትን በለው የሆነ ከኋላ የሚንጫጫ ነገርም እሰማለሁ። እየጮኸ ነው ውጭ ውሻ። እሺ አሁን ጥያቄ መሰለህ ጌታ በአንተ አስተሳሰብ እያሰብክ ነው? ያ በአንተ አስተሳሰብ አምላክ ነው ታምናለህ? እሺ ግን ሰው ነበር አልነበረም? ኢየሱስ ምድር ላይ በነበረ በአንተ እምነት ማለት ነው አንተ ባለህበት። በእኔ አመለካከት ኢየሱስ የእግዚአብሔር አካል ነው ብዬ ነው ማለት። ኦኬ ስለዚህ ሙሉ እግዚአብሔር አይደለም ኢየሱስ፣ ግማሽ እግዚአብሔር። ግን እንደዚህ ሲወጣ ደግሞ ይሄ የማይባል እንደዛ ሲወጣ አይደለም ነው። እንደዛ ለማድረግ አትሞክር። እንደዛ ሳይሆን ለምሳሌ አንተ እዚህ አሁን እዛ ነው ያለው አይደለ? ድምፅህን በካሴት ቀርተህ ለቤተሰቦች ሩቅ ላሉ ቤተሰቦች በካሴት ድምፅህን እናቴ እንደምነሽ ደህና ነሽ ወይ እኔ ያለሁት እንደዚህ ጤነኛ ነኝ ብለህ ድምፅህን ቀርተህ ለሀገር ቤት ልከህ እናትህ ካሴቱን ከፍተው ዳምጠውት መልእክትን አግኝተው ቢመልሱልህ ስቲል ማን ነው? ኢምራን ነው አለ ስሙ። ማን ነበር? ኢምራን። አዎ ኢምራን እንደዚህ ብሎ አለን እንደዚህ አለን ተብሎ ያ ቤተሰቦች ይናገራል። ኤግዛክትሊ ኢየሱስ ክርስቶስ ደግሞ ወደ ምድር ሲመጣ የእግዚአብሔር አካል የሆነው ቃሉ ነው ወደዚህ ምድር የመጣው። እግዚአብሔር ወረደ ብለው ምናልባት ተሳስተው ሊሆን ይችላል። እንደዛ ነው ማምነው። ላረምህና ማለት የሚሆንበት ምክንያት የእኔ ድምፅ በካሴት ተቀድቶ ተልኮ ሲወራ ያ ካሴት ራሱን ችሎ ሰዎችን አያናግርም። ያ ካሴት ራሱን ችሎ አይንቀሳቀስም። ካሴት ፈጣሪ ነው። አሁን የፈጣሪን ስራ አሁን አንተ አይችልም ማለት አችልም። ፈጣሪ ላይ መጣላለሁ። አንድ ቆይ እችን ጨርሰህ መጀመሪያ። ስለዚህ እኔ ይምራል ድምፅ የተቀዳ እንጂ ካሴቱ ይምራል። አሁንም አሁን ወደ አንተ ሎጂክ ስንመጣ እግዚአብሔር ቃል አለው አልከኝ። የኢምራን ቃል ነው የሚባለው ብራዘር። ኢምራን አውራ የሚባለው ኢምራን ቃል ራሱ አይባልም። ኢምራን አውራ የሚባለው ቆይ እሱን ተወው። በቃ ካሴቱን ተወውና ወደ እግዚአብሔር ስንመጣ የእግዚአብሔር ቃል ኢየሱስ ከሆነ ኢየሱስም አምላክ ከሆነ ስለዚህ ከሆነ ጊዜ በኋላ የእግዚአብሔር ቃል ተለውጦ አምላክ ነው ያልከኝ ያለው ማለት ነው። አንደኛ ቆሮንቶስ ላይ ሄድና ሁሉ በሁሉ ይሆን በመጨረሻ ጊዜ ልጁ ራሱ መልሶ ለራሱ ይገዛል የሚል አንብበህ ታውቃለህ? ይላል እና ሁሉ በሁሉ ይሆን ዘንድ ሁሉ በሁሉ ይሆን ያ አንዴ ላስቸግር ይቅርታ ታልካስ ልጠው የት ነው ኢየሱስ የእግዚአብሔር ቃል ነው የሚለው ጌታ አንደኛ ዮሐንስ ላይ ነው። እሺ ነው ያ ነው እሺ ቁርአን ላይም አለ። አክቹዋሊ ቁርአን የለም ተው እኔም ላውጣሽ እስከዛ ላውጣ። መጀመሪያ ይሄን ንገረኝ። ማነው በቁርአን ከፈትኩ ባይብል ከፍታለሁ ብዬሽ? እሺ ቁጥሩ ምዕራፍና ቁጥሩ ንገረኝ። አንደኛ ዮሐንስ ራሱ ከዛ ጀምርና አንደ ዮሐንስ እኮ አንደኛ ዮሐንስ ምዕራፍ ስንት ቁጥር ስንት? አንድ ከዛ ስለ ህይወት ቃል ከመጀመሪያ የነበረውና የሰማነውን አለ ያየነውን የተመለከትነውን ልጆቻችን መሄድ ነው። አንደኛ ዮሐንስ ወንጌል ነው። ይሄ መልእክት ነው መሰለኝ። ዮሐንስ ወንጌል ነው ያልከው? እሺ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 የእግዚአብሔር ቃል ነው ኢየሱስ ነው ያልከን። እስቲ እንየው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ይህንን አናበረው። በመጀመሪያ ቃል ነበረ ማለት ይሄ ቃል ነው ብሎ የተረጎመለ ሰው ነው።
ገብቶሃል? የሆነ ሰው ነው ቃል ነው ብሎ የተረጎመልህ፣ ግን ቃል አይደለም ነው እኮ እሱ። ኢብሮ እኔ ስለምወድ እንደዛው ተሆና ያንቺን ቃል አብራራል። እኔ ራሱ በጣም ነው የምወድ። ቆይ አንዴ እንደዚህ ያንቺኑ አብራራት። ሰው ጻፈ ብለህ እንትን አትበላት። አብራራለሁ እኮ ላብራራለህ። ዮሐንስ 1:1 ሲ ላይ ምን ይላል መሰለህ? ቆይ ይሄን ነገርማ እንደዚህ መሆን የለበትም። እሺ ምን አለ መሰለህ? በመጀመሪያ አንድ ያልተረዳኸው ነገር አለ በዚህ መጽሐፍ ላይ። የታለ መሰለህ? ተመልከት። ሎጎስ ይላል። ይሄንን በደንብ ይሽ ለሌላ ጊዜም ሎጎስ የሚለው ቃል ለብዙ ነገሮች ሊውል ይችላል። አንደኛው ወርድ ለሚለው ይታያል። ሁለተኛው ወርድስ፣ ሶስተኛው ስቴትመንት፣ አራተኛው ሜሴጅ፣ አምስተኛ ስፒች፣ ስድስተኛ አካውንት፣ ሰባተኛ ማተር እያለ ይቀጥላል። ይሄ ብቻ አይደለም፣ ለዚህ ብቻ አይውልም፣ ለብዙ ነገር ይውላል። ስለዚህ በመጀመሪያ ቃል ነበረ ማለት ይሄ ቃል የነበረ የተባለው ስፒች ነው፣ ንግግር ነው። ማለትም እግዚአብሔር ለሰዎች የገባው ቃል እቅድ ነው። ተጓባን? ኢናርኼ ኤን ሆሎጎስ በመጀመሪያ እቅድ ነበር ነው። ካይ ሆሎጎስ ኤን ፕሮስቶንቲዮን እቅዱም በእግዚአብሔር ዘንድ ነበር አለ። ከዛ ካይ ቲዮስ ኤን ሆሎጎስ አለ። ከዛ ደግሞ እቅዱም ነብይ ነበረ። ኤጋድ ኬት አባ ከመጣ ኢብራሂም ማስረጃ ልስጥ። እሺ ማስረጃው ምንድን ነው? የዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እነዚያ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ይላል። ልብ አድርግ። ለምሳሌ ያው እዚህ ጋር መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ነው፣ በነጠላ አምላክ ቶይ ብሎ ነው ያስቀመጠው። ቴዎይ ብሎ ነው ያስቀመጠው። ግሪኩ ግን በነጠላ የመጣላቸው ስለተባለ የመጣለት አምላክ ቴዎስ ይባላል። ከዛ ራሱ ምን አለ ባይብሉ ሲናገር ራሱ ያው ግሪኩን ተመልከተው በደንብ ይኸውልህ ምን አለ? ዘም ጋድስ አለ። ቴዎይ ለስንት ነገር ሊውል ይችላል? አንደኛ ጋድ ለሚለው ሊውል ይችላል። ሁለተኛ ኤጋድ ለሚለው ሊውል ይችላል። ስትሮንግ ነምበሩን ደግሞ በደንብ ይልኝ። ስትሮንግ ነምበር 23:16 እንዳረሰ 23:16 ይሄ ለነቢያት የዋለበት ነው። ነቢያት ሁሉ ምን ተብለዋል? ኤጋድ ተብለዋል። በዚህ በ23:16 መሰረት ዮሐንስ 1:1 ላይም በተመሳሳይ ሁኔታ የዮሐንስ 1:1ንም ስትመለከት ዮሐንስ የታለ ወርዴድ ፈራውንም ተብለዋል። ልጨምርልህ ጋድ ተብሏል። ኧረ ብዙ ናቸው። ሰይጣንም ተብሏል፣ ኦድም ተብሏል። ስለዚህ ምን ልልህ ፈልጌ ነው ይህንን ከተስማማህልኝ እንግዲህ እዚህ ላይ እንመጣለን። ስትሮንግ ነምበሩን ላሳየ። እሺ ቅድም ያሳየውን እዛ ላይ ቴዎስ የሚለው ስንት ነበር ብያለሁ? 23:16 አየው። 23:16 ለማን የዋለው ነው? ለአምላክ የዋለው ማለት ነው። ግን ለአምላክ አይደለም። ይሄ ኖርማሊ ኤጋድ ለሚልም ይውላል፣ ጋድም ኤጋድም ለሚል ይውላል። ስለዚህ በመጀመሪያ እግዚአብሔር ያቀደው እቅድ ነበረ። እቅዱ በእግዚአብሔር ዘንድ ልክ ነህ። አትልፋ አወቁ። በጣም ስለዚህ ኤጋድ ይባላሉ። አየህ፣ ስለዚህ በመጀመሪያው እቅድ ነበረ። እቅዱ በእግዚአብሔር ዘንድ ነበረ። እቅዱም እግዚአብሔር ነበረ፣ አስተምሮት ነው። ከዛ ያ እቅድ ደግሞ ስጋ ሆነ፣ እውነት ሆነ ማለት ነው። እውነት ሆኖ ተገለጠ ማለት ልክ ተመሳሳይ አንድ ጥቅስ ልስጥህና ይሄ ጥቅስ ተመልከተው። አንድ ተመሳሳይ ጥቅስ ልስጥህ። ሁለተኛ ነገስት ቤት አለ መሰለ። ሁለተኛ ነገስት ምዕራፍ 15 ቁጥር 12 ላይ ተመልከት። እሺ ለእዩ ልጆችህ አለ
ለዩ አለ። ልብ አድርግ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ነበር አለ። ተብሎ የተነገር ነበር። አየው ስቴትመንት ነበረ። መጀመሪያ እቅድ ነበር ማለት ነው። አየው እንዲሁም ሆነ አለ። እንዲሁም ሆነ ልክ ቃልም ስጋ ሆነ እንዲሁም ሆነ። የሆነው ምንድን ነው? ያ የእግዚአብሔር ቃል መጀመሪያ ይነገር የነበረው እቅድ፣ ተስፋ፣ ስፒች፣ ስቴትመንት ምን ሆነ? አስተምሮ እውን ሆነ ማለት ነው። በእስራኤል ዙፋን ላይ ተቀመጡ ማለት ነው። በተመሳሳይ ቃል ኤግኔቶ ነው የሚለው እዚህ ጋር ተመሳሳይ ነው ከዛኛው ጋር የተናገረበት አንድም ጥቅስ የለም። ነጠላ ጥቅስ ለአንብብልህ አንድ ያዘው። አሁን ኤክስፕሌን አድርገሃል። የተወሰነውን ተረድቻለሁ፣ የተወሰነውን አልተረዳሁትም። ኦኬ ለአንብብልህ፣ ራሱን መልሽ ለአንብብልህ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ሆኖም አንዳችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ ይልና ይሄ ደግሞ ስለ ዮሐንስ ያወራል ማለት ነው። ላስረዳሱ እሺ ማለት ቲዎስ ምናምን አድርገህ ቲዎስ አታርገኝ። እኔ እሱኑ አብራራለሁ። ምንም አይገባኝም። አሁን አንተ ያልከው ነገር አየው መረዳት አለብህ፣ ግዴታ መረዳት አለብህ። አንድን ነገር ለማወቅ ኦሪጂናሉ ምን ይላል የሚለውን ሰው ዲሲቭ ስላደረገን ብቻ አንሄድም። ሰው ዲሲቭ አድርጎን ቃል ስላለም ቃል ቢል ራሱ ቃሉ የተስፋ ቃል እንጂ የእግዚአብሔር ቃል አይደለም። ፐርሰን አይደለም እዚህ ጋር ያለው ፐርሰን አይደለም። እዚህ ስለ ፐርሰን አይደለም የሚያወራው። ስለዚህ ላንብብልህ፣ በደንብ አዳምጠኝ። በመጀመሪያ እቅድ ነበረ። እቅዱ በእግዚአብሔር ዘንድ ነበረ። እቅዱም እግዚአብሔራዊ ነበረ፣ ማለትም ነብይ ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ አለ። ጥሩ ሁሉ በእርሱ ሆነ። የቱ ጋር ነው ነብይ ነበረ የሚለው? እያነበብኩ ነበር አብሬ። ኤጋድ ነው የሚለው። ኤጋድ ነው እኮ አሁን ስለ ግሪኩ ነው እያወራን ያለ ነው። እና እንቀጥል። ኤጋድ ነው ብዬ ነው ያነበብኩልህ። ስለዚህ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። እስራኤል ነው እሺ፣ በእርሱ የሆነው ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ሆነ የተባለ ነገር ሁሉ በእሱ የሆነው እስራኤል ነው። ስለ እስራኤል ነው የሚያወራው። በእርሱ ሕይወት ነበረች። ትክክል። ያ ይመጣል የተባለው ተስፋ ሕይወት ነበረው። ሕይወትም በሰው ብርሃን የሰው ብርሃን ነበረች። ለእስራኤል መድኃኒት ነው ሲጀመር። ብርሃንም በጨለማ ይበራል አለ። ትክክል። ጨለማም አላሸንፈውም። በትክክል አያሸንፈውም። እንዴት? ምክንያቱም አምላካዊ ስለሆነ። ከእግዚአብሔርም የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ፣ መንገድ ጠራጊው። ሁሉ በእርሱ በኩል እንዲያምኑ ይህን ስለ ብርሃን ይመሰክር ዘንድ ለምስክርነት ለምስክር መጣ አለ። ስለ ክርስቶስ ሊመሰክር ስለ ብርሃን ሊመሰክር ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። በትክክል የእግዚአብሔር ልጆች የሆኑ ማለት ምን ማለት ነው? እግዚአብሔር የሆኑ ማለት አይደለም። የእግዚአብሔር ልጅ ዳግም መወለድ ማለት ነው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። ቃልም ስጋ ሆነ። የትኛው ቃል? እቅድ የነበረው እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። የተስፋ ቃል ተስፋ ነበረ፣ ስቴትመንት ነበረ፣ ስፒች ነበረ፣ ሲነገር ነበረ። ጸጋና እውነትም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አሳየ ይላል።
ስለዚህ ዮሐንስም ስለ እርሱ መሰከረ እንዲህም ብሎ ጮኸ እያለ ይቀጥላል። እያንዳንዱ ማለት ነው ብራዘር፣ እያንዳንዱ አሁን እቺን ፖዝ ላርግና በመሀል ኢንተራፕት ላርግ። እሺ በዚሁ ኮንቴክስት ሁለት ጥያቄ ልጠይቅህ። ኦኬ ዮሐንስ ነብይ ነው ነብይ አይደለም? ነብይ ነው እንዴ? ነብይ እንደ የምጠይቅህ ኮንቴክስት በእስልምና ኮንቴክስት ስለሆነ ማለት ነው። አንድ ሁለተኛው ጥያቄ ባይብል ላይ ከሆነ በእስልምና ነው። በእስልምና ኮንቴክስት ኦኬ ያ ቃለሁ በኮንቴክስቱ ነው የማወራ እና በእስልምና ዮሐንስ ነብይ ነው አይደል? እኔ ስለ እስልምና ከሆነ እስልምና ላይ ገብቼ ነው ማብራራው። ይቅርታ። አዎ ነብይ ማለት በቅንነት መልስልኝ ማለት ገብቶኛል እኮ ነብይ ነው ነብይ አይደለም? እሱ ብርሃን ነብይ ነው። ለዛ አይደለም ሁለት አይደለም፣ ለዛ አይደለም ነብይ ነው ቴንክ ዩ ኦኬ። ለምሳሌ በእስልምና ይሄንን ኮንቴክስት አሁን ያነበብክኝን ኮንቴክስት የተለየ በእስልምና በቁርአን ውስጥ የተለየ አጻጻፍ ሊኖረው ይችላል። ይሄንን ቃል እስልምና ይቀበለዋል ወይስ አይቀበለውም? አሁን ያነበብክልኝ ሙሉ ለሙሉ እኔ አሁን ያነበብኩትን ይቀበለዋል እስልምና። ላሳየህ ማስረጃ። አሁን ጥሩ ፖይንት አገኘው፣ ሁለት ፖይንት ጥሩ አገኘው ማለት ነው። እሺ በእስልምና ዒሳ በአላህ ዘንድ ማለትም በአላህ ዘንድ ማንኛችንም እቅድ ውስጥ ነበር። ሁሉም ነገር አላህ ለቀለም ምን አለው? እክቱብ ጻፍ አለው። እስከ መጨረሻው ድረስ የሚሆነውን ነገር ሁሉ ጻፍ ብሏል። ስለዚህ ቃል ይገባ ነበር። ለምሳሌ ይህንን ያገኘውልህ መንገድ ጠራጊ ሆኖ የመጣው ማን ነው የሚባለው? እስተግፊሩላ ነብይን ማን ነበር? ነቢዩላህ ያህያ ማለት ነው። አዎ ያህያ ቁጥር ስንት ላይ መሰለ? ፈናደቱል መላኢከቱ ያውልህ እዚህ ጋር ቁጥር 39 ላይ እሱም በጸሎቱ እንትና ነው ዘከሪያ ወይ ደግሞ ዘካሪያስ ልጁ ምን አለ? ጸሎትን አደረገ። ምን ብሎ? እዚያ ዘንድ ዘካሪያ ጌታውን ለመነ። ጌታዬ ሆይ ከአንተ ዘንድ መልካምን ዘርን ለእኔ ስጠኝ፣ አንተ ጸሎትን ሰሚ ነህና አለ። እሱም በጸሎት ማድረሻው ክፍል ቆሞ ሲጸልይ መላእክትም ጠራቸው። ያው መላእክቶች ኖርማሊ ልክ ድንጋይ ነው